በአዲስ ቻናል መጥቻለሁኝ። ፋሚሊዎቼ ያው ይከፋል እንግዲህ ዩቱብ ላይ የምን ያክል ድካም እንዳለው ምን ያክል ያኔ እንደለፋንለት ሁላችንም እናውቃለን። ስለ ሁሉም ነገር አልሐምዱሊላ። እንግዲህ ተስፋ አለመቁረጥ ነው። ሁሌም ተስፋችንን ይዘን መጓዝ ነው ያለብን ማለት ነው። እና በጣም ያኔ ከባድ ነው። እና በዛኛው ቻናሌ ትንሽ እንትን ብሎኛል፣ ያኔ አጠራጥሮኛል። ሊመልሰው ላይ መልሰው ይችላል ብያለሁኝ። ያው ከመለሰው መልሶልኛል፣ ካልመለሰልኝም ደግሞ በዚህ ቻናል ልቀጥል ነው። ፋሚሊዎቼ ይህንን ቻናል ሁላችሁም ሰብስክራይብ አድርጉኝ። ሱንዱስ ቻናል ነኝ። ሁለተኛ ሱንዱስ ነው፣ ያው ስሙ ተቀይሯል። ያው በእናቴ ስም የከፈትኩት ነው እና ሁላችሁም ገብታችሁ ሰብስክራይብ አድርጉ። እና ያኔ ብዙ ነገር አስተምሮኛል ያ ቻናሌ ማለት ነው። ያው እኔ ጋር ብቻ አይደል የገጠመው ይሄ ችግር፣ ሁላችን አብዛኞቻችን ጋር ደርሷል ይሄ ችግር። አልሐምዱሊላህ አላህ ሰብሩን ይስጠን። እንግዲህ መጥቻለሁ በአዲስ ቻናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለውኝ አልሐምዱሊላህ። ያሳዝናልና አይደለ? አልሐምዱሊላህ ግን ወላሂ ለሁሉም ነገር ትዕግስት ያስፈልገዋልና እና በጣም ከባድ ነው። ቻናልን የመሰለ ነገር ያንን ልፋት ማጣት ከባድ ነው። ቢሆንም ደግሞ እኔ አንዳንዴ ከሚዲያ ደራቅዳለሁ። እኔ ደግሞ እንትን ዩቱብን እፈልገዋለሁ። ለምንድን ነው የምፈልገው? ወደፊት አገሬን ገብቼ የተለያዩ ነገሮች እሰራለሁ ብዬ አላማ አለኝ። እዚህ ጋር ደግሞ ሰርቼው ካልሄድኩኝ አስተካክየው ካልሄድኩኝ እዚህ ማስተካከል፣ እዛ ሀገር ስንገባ ብዙ ነገር ቢዚ ያረንከናል እና ዩቱብን አሁን እኛ መዳን ቤት ሆነን አብዛኛው ጊዜ አይመቸንም። ስለማይመቻችልን ሀገር ስንገባ ደግሞ በተለያየ ነገሮች መስራት እንችላለን። የተለያዩ ንግዶች ሊሆን ይችላሉ። ስራችን እየሰራን ጎን ለጎን እንሰራለን እና ፋሚሊዎቼ ይህንን ቻናል ሁላችሁም ገብታችሁ ሰብስክራይብ አድርጉ። ፕሊስ ስወዳችሁ ሰብስክራይብ አድርጉ በቅንነት። እና በጣም ከባድ ነው። አሁን ይህንን ቻናል አሁን ደግሞ በጣም የሚከብደው ነገር 8000 ሰዓት እንዴት ነው የምናመጣው? ያው እኔ ተስፋ አልቆርጥም። እስቲ 8000 ሰዓት ከየት ነው ማመጣው? አሁን 4 ወር ምናምን ነው የቀረው። በ4 ወር ውስጥ እኛ አመት ጨርሶብናል። ያ ቻናል ራሱ አመት ከምናምን በቃ አመት ጨርሷል ያ ቻናል ራሱ ሙኒ እስኪሆን ድረስ። አሁን እንዴት ነው ከመተው ይሻላል፣ ዝም ከማለት ይሻላል ብያለሁ። እና አብዛኛውን ጊዜ ቻናላችን ለአዳዲሱም ዩቱበሮች በመክራችሁ ነገር ቻናላችሁን ኦሪጂናል አድርጉት። በጣም እኔ በቃ ብዙ ነገር አስተምሮኛል። ብዙ ነገር ማለት ነው። ብዙ ስህተቴን አስተምሮኛል። አንድ ነገር ስታጡ ደግሞ የሆነ ነገር ተምራችሁበት ታልፋላችሁ። አልሐምዱሊላህ ብዙ ነገር አስተምሮኛል። ድካሜም ነው። ብዙ ለፍቼበታለሁ በዚህ ቻናል እና አልሐምዱሊላህ ብዙ ነው የለፋውበት እና አልሐምዱሊላህ ግን ቢሆንም ያኔ በዚህ ቻናል መጥቻለሁ። ከፍቼው ነበር ቆይቷል። ይሄንንም እንኳን እኮ ባሳድገው ጥሩ ነበር። ግን ይሆናል አይደለም፣ የሆነ እልህ ያስይዛል። ግን ዩቱብ በጣም እልህ ያስይዛል። እንትን እልህ ያዘው አለ እንዴ። በቃ ሞከርኩኝ አለ አይደለም፣ ይግባኝ ጠየቅኩኝ። ለ3 ወር እንደተቀጠረ ለ3 ወር ነው የቀጠረሽ አለኝ። ይግባኝ እንኳን እኔም ከገዛ እየፈለኩ እያደረጉኝ ይግባኝ ጠይቅ ነበረ። ግን ደግሞ ምናልባት የሆነ ስህተት ካጠፋሁኝ ብዬ የመዳም ቤት ስትሆኑ በጣም ይከብዳል። ነገራቶች ሁሉ ስለሚከብዱ በቃ ለሰው ሰጠሁት። 3 ወር ጠብቄ ያለኝ ጠበቅኩኝ። 3 ወር ድረስ ጠበቅኩኝ። 9 ቀን ቀረሽ አለኝ። 9 ቀን ጠበቅኩኝ። ከዛ ስልክ አይመልስልኝ። ምናልባት መቶ ዜና ከመነግራት ብሎ ሊሆን ይችላል። ያው ጂሜሌም ጋር ስለሚመጣ ምንም አዲስ የተለየ ነገር አልመጣልኝም ጂሜል ውስጥ። ስለዛ ያው ጂሜል ውስጥ ሁሌም እከታተላለሁ። በጣም አሳዝኖኛል። በጣም ስለለፋውበት በጣም ብዙ ዋጋ ከፍዬበታለሁ በመጀመሪያ ቻናል። በጣም ሁላችንም አብዛኞቻችን ብዙ ዋጋ ከፍለንበታል። ስለዛ በጣም ከባድ ነው። አልሐምዱሊላህ ቢሆንም እንኳን ተስፋ ባለመቁረጥ መስራት ነው ያለብን። ያሰብነውን እስክንደርስ ድረስ መስራት ነው ያለብን ብዬ ነው ማስበው። ብቻ አልሐምዱሊላህ ወላሂ ተስፋ አለመቁረጥ ነው። እኔ ግን በተቻላችሁ መጠን በራሳችሁ ኮንቴንት መጡ። በቃ የሆነ ኮንቴንት ያስፈልገዋል። ዝም ብሎ እኛ እኮ ዩቱብን ህጉን አልጠበቅንለትም። እንደዚህ በሽጉጥ ያመጣ ነው። ሰብስክራይብ ዋጋ አስከፍሎናል ሁላ። ለምን አብዛኞቻችን እኛ ሰብስክራይበሮቻችን አብዛኛው ራስ በራሳችን ተያይዘን ነው የተጎዳ ነው። ለምን
እንደዛ ሲሆን ሪኮማንድ አያደርገውም ዩቱብ። ነቄ ነው ሁሉ ነገር ነው የሚከታተለው። ስለዛ ሰብስክራይብ ማግኘት ያለባችሁ በኦሪጂናል መንገድ ነው መሆን ያለበት። ለምን እናንተ ምርጥ ኮንቴንት ይዛችሁ ከመጣችሁ፣ አንድ ወጥ የሆነ ኮንቴንት ይዘን ከመጣ ወላሂ ላዚምን የማይስተካከል ነገር የለም። ግን ደግሞ ቪዲዮ የምንለቅበት ሰዓት መምረጥ አለብን። በቃ ቪዲዮ ከቻልን በተቻልን መጠን በተቻልን ቪዲዮ በምንለቅበት ሰዓት መልቀቅ፣ ችላ አለ ማለት። በተለይ ዩቱብ ችላ ማለት ነው አይፈልግም። በቃ ዩቱብ የሚፈልገው ምን አይነት ሰው ነው? በቃ ራሱን አይነት የሚመስል ሰው፣ በቃ ሁሌ ታማኝ ሆኖ ለራሱ ተገዥ የሚሆን ሰው ነው የሚፈልገው። አሁን እኛ ደግሞ አብዛኛውን ጊዜ አይመቸንም። በቃ የሰው ያው የመዳን ቤትን ታውቁታላችሁ። ስለዚህ ስለማይመቸን ያው ተዘናግተናል። እና እኔ በነገራችን ላይ እኮ ሶሻል ሚዲያ መራቅ እፈልጋለሁ፣ ወላሂ መራቅ እፈልጋለሁ። ለምን አንዳንዴ ከሶሻል ሚዲያ ለመድኩኝ አይደለም፣ ሶሻል ሚዲያ ብዙ ነገር ያስረሳኛል። እና ቻናሌን ከተውኩት ራሱ የተለያዩ ነገሮች ይሰራለሁ፣ ግን እንደ ዩቱብ የያዘኝ ነገር የለም። ዩቱብ ላይ ስሰራ ብዙ ነገር ነው መረሳው፣ በጣም ብዙ ነገር ነው መረሳው። በቃ እሱን ነው በመፈለሱ። በቃ እንኳን ለወደፊት ምን ይፈልገዋሉ፣ ግን ደግሞ ከዛ በላይ ጥቅም ለኔ አለው። እኔ ነኝ የማውቀው የዩቱብን ጥቅም። ብዙ ነገር ነው የሚያስረሳኝ። ወላሂ ብዙ ሀሳብ አለብኝ። ያንን ሀሳብ በቃ ማታ ስራዬን ጭርስርስ ደግሞ እኮ ስራዬ ልንገራችሁና ማለት ነው እኔ ዩቱብን በጣም የምወደው ምን እንደሆነ ልንገራችሁ። ልክ ዩቱብ ላይ ስለምገባ ስራዬን ቶሎ ጨርሼ ለዋላ አለንም። በቃ ሰዓቴን አመቻችቼ ወደ ዩቱብ ላይቭ ለመግባት በቃ ጉጉቴ በቃ ያንን ወደ ላይቭ ለመግባት ስለምቾክል ስራዬ በጊዜ በቃ ሁሉንም ነገር ስራዬን ጨርሼ በሰዓቴ ይገባ ነበር። አሁን ግን ልክ ዩቱብ ከተውኩኝ ሰነፍኩኝ። ደግሞ ዩቱብ ነቃ ነበር ያደርገኝ። የምሬን ነው የምላችሁ። አሁን ዩቱብ ቢያደክመኝ ራሱ ስራዬ ላይ በጣም አክቲቭ ሆኜ ነበር። ስራዬ ላይ የመዳን ቤት ላይ በጣም አክቲቭ ሆኜ ነበረ። የሆነ በቃ የራሱ የሆነ እንትን ይሰጣል። ወላሂ እኔ በቃ ስተወውና ዩቱብ ሳደርግ ያንን ስደክም ላይቭ ስገባ እኔ ያለኝ እንትንና ቦታና አሁን በጣም ሰነፍ ያለውኝ እና እኔ ለብዙ ነገር ጠቅሞኛል። ስለዛ ቤቴን ሰብስክራይብ አድርጉ። አዲስ ነው ቻናሌ። ወዳችሁ ፈቅዳችሁ ቤተሰብ ሁኑ። እንግዲህ ተስፋ እንዳትቆርጡ መጥቻለሁ በዚህ ቻናል። እስኪ እናየዋለን። ይሄ ቻናል የት ድረስ አላቅም። እስቲ በእናቴ ስም ነው የከፈትኩት፣ ወይንም ስሙን ልቀይረው እችላለሁ። ስሙ በራሴ ነው የሚወጣው፣ ግን እኔሙ ከላይ ያለው በእናቴ ስም ነው የተጻፈው። ግን ስሜን ነው የሚያወጣው። ብዙ ጊዜ ጉግሉን ያወጣል። እና አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ። እንግዲህ አላህ አልፈቀደልንም ይሆናል። እና እንግዲህ ያንን ከመለሰልኝ መልሶልኛል፣ ካልመለሰልኝ በዚህ ቀጥላለሁ። ፋሚሊዎቼ እወዳችኋለሁኝ። እና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ከጎን የሆኑ አበረታቱም የምታቁኝ ፋሚሊዎቼ ማለት ነው። እና እወዳችኋለሁ። ግን 8,000 ዋቻወር ኬት ነው ማመጣው። ባይ ባይ። ወዳችኋለሁ። እንግዲህ አላህ ካለ በሶስት ወር ሊሞላ ይችላል ኢንሻአላህ ቢዚኒላህ። ባይ